ሰዎች ሁሉ አይነተኛ ስለሆነ ለሁሉ ሰው የሚሆን ስሜት ስለሆነ ትተነው እንመለስ ያ ስሜት እንዳይሰማን ወይስ ስሜቱ እየሰማን እንቀጥልና ውጤት እያገኘን ስንሄድ ስሜቱ ይጥፋ ነው ትልቁ ጥያቄ። እንዲህ አይነት ስሜት የተሰማችሁ ከሆነ በራስ መተማመኑ ቁጭ ብዬ ሳስበው የሚሰማኝ ስሜት ነው ብሎ የሚያስብ ሰው ነህ ማለት ነው። ምን ማለት ነው? በሌላ አነጋገር በራስ መተማመን የሚመጣው በመስራት ልክ ጡንቻ እንደሚገነባው ቁጭ ብለን አስበን አቅደን በማንነታችን ውስጥ የምንገነባው ፓተርን ነው እንጂ ዝም ብለን ከመሬት ተነስተን ቁጭ ብለን ስናስብ የሚሰማ ስሜት አይደለም። ለምን እንደሆነ ምክንያቱ ልንገርህ። አንድ ስሙን ጠቅሰህ ልትነግረኝ የምችለው የምታውቀው ሰው ካለና እንትና እኮ አስተማማኝ ሰው ነው በጣም እተማመንበታለሁ የምትለኝ ከሆነ ያን ሰው የምትተማመንበት ምክንያት ምንድን ነው ብዬ ስጠይቅ የምትነግረኝ ነገር አለ ካለፈው ጊዜ ውስጥ። ይገርማል። ከዚህ በፊት እንዲህ አይነት ነገር ገጥሞኝ ከእንዲህ አይነት ችግር ውስጥ አውጥቶኛል፣ ሪስክ ውስጥ ገብቶ ነው ከዛ ያወጣኝ ብለህ ትነግረኛለህ። ስለዚህ ያን ሰው የተማመንክበት ምክንያት በተግባር አረጋግጦ ያሳየ የሆነ ባህሪ አለ ማለት ነው። አስተማማኝነቱን በተግባር አሳይቷል ማለት ነው። በራስህም የምትተማመነው ልክ እንደዚሁ በራስህም የምትተማመነው ለራስህ አርገህ ውጤት አምጥተህበት ራስህን ያሳየው የሆነ ነገር ካለ ብቻ ነው ራስህ የምትተማመነው። ስለዚህ ይሄኛው አይነት ስሜት ከሆነ የሚሰማ የሆነ ማድረግ የሚገባ መውሰድ የሚገባ እርምጃ አለ ማለት ነው። አንድ ዶክተር ጆን ሲ ማክስዌል የሚባል ሰው እጅግ በጣም ታዋቂ ሰው ነው። የሊደርሺፕ አስተማሪ ነው። ይሄ ሰው በጣም ብዙ መጽሐፍቶችን ጽፏል። አንድ ቀን ሚዲያ ላይ አቅርበው ጥያቄ ጠየቁት። ዶክተር ጆን እንዴት ነው እንደዚህ አይነት በራስ መተማመን የሚሰማ? 1000 2000 ሰዎችን ፊት ለፊት ላይ ጭምልል አድርጋ አስቀምጠህ መካከላቸው ገብተህ ከዚህ በፊት ሰምተውም አይተውም ማታውቀውን ሰው ትከሻውን ነክተህ አይኑን እያየህ የ20 ዓመት የ30 ዓመት ጓደኝነት እንዳለው ሰው ነው የምታወራው። ይሄን ሁሉ ሰው መካከላቸው እየሄድክ እንደዚህ ስታወራ፣ እንደዚህ ስታስተምር፣ እንደዚህ ስታነቃቃ ከየት ያመጣው ኮንፊደንስ እንዴት ሊገነባ ቻለ ብለው ጠየቁ። do you know what? I did this thing 10,000 times. ይገርማል። ይሄን ነገር ያደረግኩት 10,000 ጊዜ ነው። መጀመሪያ ባደረግኩት ጊዜ ይላል እጆቼ ይንቀጠቀጡ ነበር አለ። ወረቀት ይዤ እጄን ሲንቀጠቀጥ ወረቀቱ ይንሿሿ ነበር አለ። የወረቀት ድምጽ ይሰማ ነበር ከከከከ ያረገ ማለት ነው። ከዛ በኋላ ሁለተኛው ቀን ስሞክረው ፍርሃቴ ሲቀንስ ማድረግ እንደምችል ደግሞ ማስረጃ ይዤ ወደ ቤቴ ሲሄድ፣ ሁለተኛ ቀን ስመጣ ከትላንትናው የተሻለ ነገር ሳረግ፣ በሚቀጥለው ደግሞ የሚሻሻል ነገር ይዤ ስገባ ውጤት መሬት